ጋይስ የምስራች ዜና አለን። እንግዲህ ሰርጀሪው በተሳካ ሁኔታ ቀዶ ጥገናው ተሳክቷል ጋይስ። አሁን ልንገባ ነው ወደ ውስጥ ማለት ነው። እግዚአብሔር የተመሰገነ ይሁን። ለልዑል በጣም ደስ ብሎኛል። ስጦታም ይዤ እየገባው ነው ወደ ውስጥ። ሌትስ ጎ ኢትዮ ኢስታንቡል ሆስፒታል። በጣም ማርያምን ደስ ብሎኛል ዛሬ። በቃ እውነቴን ነው የምላችሁ፣ ልጁ እንደ አዲስ ነው የተወለደው። አባቱም እንደዛው፣ ቤተሰቡም እንደዛው። ወይኔ አባት እንዴት ነህ? ወይኔ አለ እንዴት ናችሁ? አንዴ እሺ እናት አንዴ ቪዲዮ እየቀረጽኩ ነው። ሃይ ቆይ በወይና ክንኸድ አንዴ ሃይ እናት እንዴት ነሽ? ወደ አቶ ብርሃኑ ኦፊስ ወስኛለሽ? የኔ እናት በእናትሽ ደስ ይላል። አይዞሽ እናቴ አይዞሽ። ደስ ብሎኛል በጣም አይዞሽ። እግዚአብሔር አይዞሽ ችግር የለም። አይዞሽ በጣም ደስ ብሎኛል። አይዞሽ አይዞሽ ችግር የለውም። እሺ ነይ ችግር የለውም። ኧረ እንዴ ኖ አይሆንም። ነይ ችግር የለውም። አይዞሽ ችግር የለውም። የት ጋር ያለው? እውይ አይዞሽ የኔ እናት አይዞሽ ችግር የለውም። እንዴት ላይ የልጄን ህይወት ቀጠልክልኝ፣ የልጄን ህይወት ቀጠልክልኝ። ከዛሬ ነገ ምን ይሆናል? ከዛሬ ነገ እንዴት ይሆንብኛል እያልኩኝ ሁሌ ስስት ነበር። እንዴት ልበልኝ? በቃ አይዞሽ እድሜ ጤና ይስጥ። አሜን። አይዞሽ ጤና ይስጥ። እውነት እንደው ፈጣሪ ያላቅም በቃ አንተ ለምትደርስበት ምን ያላቅም በቃ አይዞሽ። ደስ ብሎኛል። እኔ በጣም ዛሬ እውነት ጠንካራ ናችሁ። እድሜ ጤና ይስጥ። አመሰግናለሁ። እሺ እውነት የተባረኩ ልጆች ይስጥ። አዶኒ ትልቅ ደረጃ ላይ ያደርሰኝ በእውነት እንዴት ልበልህ? አንቺን ፈጣሪ ሁሉም ነገር ይሙላል። አሜን። ፈጣሪ ሁሉም ነገር ያሰብከው ሁሉ ይሙላል። እድሜ ጤና ይስጥከው። በላይ እውነትን ካሰብከው በላይ ካላገኘሽ አመት ኑር ነው። እናንተም ኑሩልኝ። አሜን። አመት ይሙላል። ዛሬ ብሞት እኔ ምንም በቃ እውነት እኔ በቃ ልጄ ደግሞ አይቼ እኔ ብሞት ምንም አይመስለኝም። በቃ ደስ ይለኛል። አይዞሽ ችግር የለውም። ምን አባት መሞት ነው እንኖራለን። አይዞሽ ችግር የለውም። አሁን ተሳክቷል። በጣም እኮ ነው በቃ ስጨው ነበር እኮ እዛ ነግረውኝ ደስ ብሎኝ ለኔ አድርገው እያልኩኝ ከዚህ በፊት ማለት ነው ተስፋ የለውም ስባል በላው ላይ ተሳካ። በቃ ወደ እኔ እንዲጋባ ብዬ በላው ላይ ሁሉ ተራምጃለሁ። ግን እምቢ አለኝ እግዚአብሔር እምቢ አለኝ። ለኔ አድርግልኝ እያልኩኝ በላው ላይ ተራምጃለሁ። ግን አልሆነልኝም። አይዞሽ እናቴ ችግር አልፏል። እግዚአብሔር ሰጠው። አይዞሽ ችግር የለውም። አሁን መጎብኘት እንችላለን፣ ገብተን ማየት እንችላለን። እኛ ይፈቅዳሉ? አይዞሽ ጠንከር በይ። አይዞሽ አይ ነው ለዛ እኮ ነው እኔም በጣም ደስ ብሎኛል እኮ ነው። እኔ ወጣል ብዬ ጠዋትም አላሰብኩም። በቃ ጨንቆኝ ነበር። ከጋገብኩ ነበር። አዎ ጎበዞች ናቸው ደግሞ እዚህ በደንብ አድርገው ነው በቃ በጣም እውነት ወይ ሆስፒታል ማለት እኔ እንጃ አላውቅም። በቃ የተለየ ነው። ውጭ እንኳን ተስፋ የለውም የተባለለች እንደዚህ በቀላል እንደዚህ መስራታቸው በጣም ትልቅ ናቸው። ኢስታንቡል ሆስፒታል በእውነት ኢትዮ ኢስታንቡል ጄኔራል ሆስፒታል በጣም ነው የማመሰግናቸው። አቶ ብርሃኑ በጣም ነው የማመሰግነው። ችግራችንን አይተው ተረድተው ሁሉ ወጫችንን ችለው ለዚህ ጋር አብቅተውኛልና አመሰግናለሁ በጣም እና በጣም ትልቅ ሆስፒታል ነው። በጣም ደስ ብሎኛል ማርያም። ችግር የለም። አይ ደስ እኔ ይሄ እኮ ነው በቃ የሚያኖረኝ። ኧረ ቴንክ ዩ ናቴ። ቤተሰብ እግዚአብሔር ይባረክ። እውነት እግዚአብሔር ይባረክ። እውነት የረገጥከው ሁሉ ይባረክ። እሺ ናቴ የረገጥከው እውነት አሜን አሜን ናቴ። ነይ ናት አይዞሽ ነይ
የት ነው ያለው? አባቱ የት አለ? አባቱ እንውጣ ወደ ላይ። አቶ ብርሃኑ አለ። ኦኬ ናይስ። ኦኬ ወደ ውስጥ እንግባ። እሺ ነይ እናቴ ከኔ ጋር አንቺ። ጤና ይስጥልኝ። እንደምን አለኝ አባቴ? አይደል ይኸው አቶ ብርሃኑ ማለት እነሱ ናቸው። የኔ አባት እንዴት ነህ? ቴንክ ዩ ሶ ማች ቴንክ ዩ ነህ አባት። እንደስሙት ብርሃን አሳዩን፣ ብርሃን ያሳዩን። በእውነት ጨልሞብን ነበረ፣ ጨልሞብኝ ነበረ፣ እንጂ ጨልሞብኝ ነበረ። የሚነጋ መሰለኝም ነበረ በእውነት። አይዞሽ አረፍ በይኝ እናት። የሚነጋ መሰለኝም። አይዞሽ 6 ዓመት ሙሉ እስ ብለው አይዞሽ ጠጋ ብለው ይቀመጡ እናቴ። አይዞሽ ጠጋ። አዎ 6 ዓመት ሙሉ አልቅሻለሁ። እውነት ይሆናል ብዬ አላሰብኩም ነበረ። ተስፋ ቆርጬ ነበረ። እውነት ያው በእናንተ አይዞት። እሺ ዋናው እግዚአብሔር እንኳን አሳካልንኛ። ሰርጅኑም ሐኪሙም ይመጣል አንድ ላይ ለሐኪሙ በተለይ ሰርጀሪ ለሰራው ለሌላውም ሰው ቲም ነው የሰራውና ግቡ አለቃ ሳቸው እነሱ ናቸው የሰሯቸው። አይ ኖ ታውቂ ነበር። የኔ አባት እንደምን አለ? ደህና ነህ ወይ? አም ገድ ሃይ አረፍ በሉ። ከዚህ በኋላ ማበቃቁ ጭንቀት የለም። ግን ለኛ ደግሞ ያለው ቴክኖሎጂ ሐኪሞቹን ባላቸው ብቃት በጣም የተሳካ እንዳደረጉት ከሐኪሙ አንደበት ይሰማሉ። ይመጣል ሐኪሙ። እሺ ቀጥሎም ደግሞ የሚጠበቁ ውጤቶችን እናያለን። እሺ አዶናይ ጉዳይ ላይ ስንቆይ እንግዲህ በየመንገዱ የዞረ አዶናይ የሚሰራው ነገር እጅግ በጣም በብዙዎች ዘንድ እየተበረታታ ይገኛል። ይህ ምንድነው እንግዲህ የ1 አመትና የ2 አመት ቤት ኪራይ አንድ ትልቅ ካምፓኒ ስፖንሰር አድርጎት እየሰጠ በጣም ባይዘው ማነው በኢየሱስ ይኸው እስኪ ሲሰጣቸው ወርስ የቤት ኪራይ ስንት ነው? 3000 ነው የቤት ኪራይሽ? ሲዮ ይሄ 1 አመት ይሆንሻል ማለት ነው። የኔና እሺ አላመነችም። ቆይ አብራችሁ ናችሁ? ልጆች ናቸው? እሺ አንቺ የቤት ኪራይሽ ክፈይ። እሺ ሻዶ ባትሪ ቴንክ ዩ ሶ ማች እናመሰግናለን። በጣም አግዝ ብለው ሰጥተውኛል ማለት ነው። ይኸው ለእናንተም ተረጋጉ፣ ችግር የለውም። ጎበዞች እወዳችኋለሁ። እሺ ዘመሃቴ እሺ። አንቺን ብር ፈለግሽ? ስንት ፈልጋለሽ? 200 ብር 400 ብር የኔ አባት እንኪዮ ስንት ሰጠው? 800 6 ነው 6 ጎል ደህናውን እወዳችኋለሁ። እሺ ነገ ዘፍራሽ ስንት እንደይ የቤት ኪራይ ስንት ነው? ለህፃናቶቹ እንዲሁም ለእናቶች በመንገድ ላይ የዞሩ ሶፍት ምናምን እየሸጡ እየለመኑ ለሚተዳደሩት በወር የሚከፍሉትን የዓመት ቤት ኪራያቸው እንዲከፈላቸው ያው በአንድ ድርጅት ስፖንሰር አድራጊነት እየዞረ ሲሰጥ ነበር። ይህም በጣም በብዙዎች ዘንድ አስመስግኖታል። እኛም አመስግነናል። እናንተም አመስግኑት። አዶኒ እንግዲህ ማንም ያቆመው ሰው አይደለም። ማነው ይመቸው ማርያም